ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን በመገጣጠም ቃላት እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። አማርኛ፣ እንግሊዝኛ፣ ሌሎችንም ትምህርቶች መማር ትችላላችሁ። እንዲሁም ደግሞ ህጻናት ልጆቻችሁን ማስተማር የሚፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች ቪዲዮ ላይ ባስቀመጥነው ስልክ በተመሳሳይ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ህጻናት ልጆቻችሁን በኦንላይን እናስተምርላችኋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እሺ፣ ወደ እነዚህ ስንሄድ እስቲ አንብቡልኝ። እነዚህ መጀመሪያ ምንድነው ማድረግ ያለብን? ፊደላቶቹን መለየት። ለምሳሌ እቺ ማናት? ጉ ናት። ከዛ እቺኛው ማናት? ዳ። እቺ ማናት? ይ። አንድ ላይ ጉዳይ፣ ጉዳይ፣ ጉዳይ ብለን ጉዳይ። እሺ፣ በመቀጠል እነዚህ ናቸው። እስቲ አንብቡልኝ እነዚህ እቺ ማናት? የመጀመሪያ ፊደል ቡ ነው። እቺኛው ማናት? ድ ናት። እቺ ማናት? ን። ቡድን፣ ቡድን፣ ቡድን ብለን እናነባለን። ቡድን። በመቀጠል እነዚህ ናቸው። እቺ ማናት? ሁ ናት። ሁ። ከዛ እቺኛው ማናት? ለ ናት። ሁለ። ከዛ እቺ ማናት? ት። ሁለት። አንድ ላይ ሁለት፣ ሁለት። እሺ፣ በመቀጠል እነዚህ ናቸው። እስቲ እነዚህን አንብቡልኝ። እነዚህ ይቺ ማናት? ዱ። ከዛ ይቺኛው ማናት? ባ። ይቺ ማናት? ይ። ዱባይ፣ ዱባይ፣ ዱባይ። እሺ፣ ወደ ቀጣይ ስናልፍ እነዚህ ናቸው። እሺ፣ እቺ ማናት? የመጀመሪያ ፊደል ሱ ናት። እቺ ሱ። ከዛ ይቺኛው ማናት? እ። አንድ ላይ ሱቅ፣ ሱቅ ብለን እናነባለን። ሱቅ። እሺ፣ ወደዚህ ስንሄድ አሁን እንግዲህ ለማንበብ በዋናነት መያዝ ያለባችሁና ማወቅ ያለባችሁ ነገር ምንድን ነው? መጀመሪያ ፊደሎችን ለያይታችሁ መጥራት፣ ከዛ አገጣጥማችሁ ማንበብ ነው። ለምሳሌ ከዚህ ጋር እነዚህ ይቺ እንግዲህ ፊደሎችን ልለይ። ይቺ ማናት? ዙ። ከዛ ይችኛዋ ማናት? ሮ። ይችኛዋ ማናት? ቺ። አሁን አንድ ላይ ዙሮች፣ ዙሮች፣ ዙሮች ብለን እናነባለን። ዙሮች። እሺ፣ ወደ ቀጣይ ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? ሁ ናት። ይችኛዋ ራ። ከዛ ይቺ ማናት? ት። አንድ ላይ ኩራት፣ 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 ኩራት። እሺ፣ እነዚህ እሺ፣ ይቺ ማናት? ቹ ናት። ቹ። ይቺ መ። ይቺ ማናት? ት። ሹመት፣ ሹመት፣ ሹመት። እሺ፣ ወደ እነዚህ ስናልፍ እስቲ እነዚህን አንብቡልን። ይቺን ማናት ብለናል? ዙ። ይቺ ማናት? ሮ። ከዛ ይችኛው ማናት? ማናት ነው ያለን? ፊ። አንድ ላይ ዙሮች፣ ዙሮች ብለናል። እሺ፣ ኦኬ። እሺ፣ እነዚህ ይቺ ማናት? ይቺ ዱ ናት። ዱ። ከዛ ይችኛው ማናት? ባ። ዱ ባ፣ ዱባ ብለናል። ዱባ። እሺ፣ ወደ እነዚህ ስናልፍ
ኦኬ። እነዚህ የመጀመሪያዋ ፊደል ማናት? ይቺ ፓ ናት። ፓ። ከዛ ይችኛዋ ማናት? ስ። ከዛ ይቺ ማናት? ታ። አንድ ላይ ፓስታ ፓስታ ብለን እናነባለን። ፓስታ። እሺ ዘን እነዚህ ይቺ ማናት? ፓ። ከዛ ይችኛዋ ር። ከዛ ይቺ ማናት? ኪ። ኪ ናት። ፓ ር ኪ አንድ ላይ ምን ይሆናል? እስቲ አንብቡልኝ። ፓርቲ ፓርቲ። እሺ ወደ ቀጣዮች ስናልፍ እነዚህ ናቸው። ይቺ ማናት? ዘ ናት። ዘ። ከዛ ይቺ ማናት? መ። ይቺ ማናት? ን። ዘመን ዘመን ዘመን። እሺ እነዚህ ይቺ ማናት? ፀ ናት። ከዛ ይችኛው ማናት? ሀ። ከዛ ይቺ ማናት? ይ። ፀሀይ ፀሀይ ፀሀይ። እሺ ይቺ ማናት? ፈ ናት። ፈ። ይቺ ማናት? ተ። ይቺ ማናት? ና። ፈተና ፈተና ፈተና። እሺ እነዚህ እስቲ እነዚህን አንብቡልኝ። ይቺ ማናት? ነ። ከዛ ይቺ ጋ። ይቺ ዴ። ነጋዴ 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 ብለን እናነባለን። ያው እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። ኦኬ እስቲ እነዚህን አንብቡልኝ። ያው እነዚህ የመጀመሪያ ፊደል ይቺ ማን ናት? ዶ ናት። ከዛ ይችኛዋ ማን ናት? ክ ናት። ከዛ ይቺ ማን ናት? ተ ናት። ይቺ ማን ናት? ር። አንድ ላይ ዶክተር ዶክተር ዶክተር። እሺ እነዚህ እሺ ይቺ ማናት? አ ናት። አ። ከዛ ይችኛው ማናት? ት ናት። ከዛ ይቺ ሌ። ይቺ ማናት? ት። አትሌት 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 ብለን እናነባለን ማለት ነው። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። ይቺ ማናት? መ ናት። መ። ከዛ ይችኛዋ ማናት? ን። ይቺ ክ። ይቺ ር። መምህር መምህር መምህር። እሺ ወደ እነዚህ ስናልፍ እስቲ እነዚህን አንብቡልኝ። የመቃል ነው። ይቺ ማናት? አ ናት። አ። ከዛ ይችኛዋ ት ናት። ት። ይቺ ማናት? ሌ። ሌ። ይቺ ማናት? ት። አትሌት አትሌት አትሌት። እሺ ይቺ ማናት? ወደ እነዚህ ስናልፍ ጀ። ከዛ ይችኛዋ ማናት? መ። ይቺ ማናት? ረ። ጀመረ ጀመረ ጀመረ። እሺ እነዚህ ይቺ ማናት? ቀ ናት።
ይቺ በ ናት። ይቺ ማናት? ሌ ቀበሌ ቀበሌ ቀበሌ። እሺ ወደ እነዚህ ስናልፍ ይቺ ማናት? ም ናት። ም ከዛ ይቺ ማናት? ስ ይቺ ጋ ከዛ ይቺኛው ማናት? ና ምስጋና ምስጋና ብላችሁ ታነባላችሁ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እነዚህ ይቺ ማናት? ት ናት። ት ከዛ ይችኛዋ ላ ይቺ ማናት? ጎ ይቺ ማናት? ት ፍላጎት ፍላጎት ፍላጎት። እሺ እነዚህ ናቸው። ይኸው እነዚህ ይቺ ማናት? ጠ ናት። ጠ ዘንድ ይችኛዋ ማናት? ቅ ናት። ጠቅ ይችኛዋ ማናት? ላ ይቺ ማናት? ይ ጠቅላይ 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 ብለን እናነባለን ማለት ነው። ሰው በዚህ አይነት መንገድ የተለማመዳችሁ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። የሚጠበቅባችሁ ምንድን ነው? መጀመሪያ ፊደላቶችን መለየት እያንዳንዳቸው። ከዛ በመቀጠል ደግሞ እንደዚህ አሁን ስናነበው እንደነበር ተራውን አያይዛችሁ ማንበብ። በእንደዚህ አይነት መንገድ ከተጠቀማችሁ በአጭር ጊዜ አማርኛን አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። እንዲሁም አሁን ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ፣ ቴሌግራም አናግሩን። በኦንላይን እናስተምራለን። ህጻናት ልጆቻችሁን ማስተማር የምትፈልጉ በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። ህጻናት ልጆችን በኦንላይን እናስተምራለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።